የመኪናችሁን ባትሪ ከቀየራችሁ በኋላ ተነስቶ የመጥፋት የመርገፍገፍና ጉልበት የማጣት ችግር አጋጥሟችሁ ያውቃል? ብዙ ሰው ባትሪ አልሰራም ወይም መኪና የተበላሸ እያለ ይጨነቃል። የዋነኛው ምክንያት ግን የመኪናችሁ ኮምፒውተር ሜሞሪ ሎስ ተፈጥሮበት ሊሆን ይችላል። ዘመናዊ ተሽከርካሪዎች ባትሪያቸው በሚነቀልበት ጊዜ ኪፕ አላይቭ ሜሞሪ የሚባለውን ወሳኝ ሜሞሪያቸውን በሰከንድ ውስጥ ያጣል። መኪናችሁ ልክ እንደ ሰው አይምሮ ነው ብላችሁ አስቡ። አነዳድ ዘይቤያችሁን፣ የሞተራችሁን ሁኔታና የነዳጅ የመርጨት ኤሌክትሪክ የመርጨት ሂደቶችን አንድ ላይ ሴቭ ያደርጋል። ባትሪውን ዝም ብላችሁ ስትነቅሉት ግን ኮምፒውተራችሁ መቼ ነዳጅ መርጨት እንዳለበት፣ መቼ ስፓርክ መለኮስና መቼ ማርሽ መቀየር እንዳለበት ሙሉ ለሙሉ ይረሳል። ይህ ሲሆን መኪናው እንደ አዲስ መማር ስላለበት የመርገፍገፍና የመጥፋት ሁኔታ ይኖረዋል። ይህ እንዳይሆን ግን መፍትሄው እጃችን ላይ ነው። ይህ የምታዩት መሳሪያ ሜሞሪ ሴቨር ይባላል። አጠቃቀሙ በጣም ቀላልና አስተማማኝ ሲሆን ባትሪውን ከመፍታታችሁ በፊት ይህንን ዲቫይስ በመኪና ውስጥ በሚገኘው OBD2 ፖርት ላይ መሰካት ብቻ። ሌላኛውን ጫፍ ደግሞ ከሌላ ትርፍ ባትሪ ወይም ጃምፕ ስታርተር ጋር ማያያዝ ብቻ ነው። በዚህ ጊዜ ምን እየሆነ ነው? ባትሪውን ብንነቅለው እንኳ ይህ ሜሞሪ ሴቨር ለኮምፒውተሩ አስፈላጊውን አነስተኛ የኤሌክትሪክ ፍሰት መስጠቱን፣ የኮምፒውተራችን ካፓሲተሮች ደግሞ ዲኢነርጃይዝድ ስለማይሆኑ ኪፕ አላይቭ ሜሞሪ የሚሉትን ትውስታ ሳይሰርዝ በንቃት ያስቀጥላል። በዚህ ቀላል ዘዴ መኪናችሁን ባትሪ ተቀይሮለትም እንኳን ቢሆን የለመደውን ቅልጥፍና ሳይቀንስ ጉዞውን ይቀጥላል። የዘመናዊ መኪኖች ጥገና መሳሪያዎችን ሁል ጊዜ መጠቀማቸውን አትርሱ። ከዛም በተጨማሪ ደግሞ በማንኛቸውም ጊዜ የመኪና ጂፒኤስ መቆጣጠሪያና የነዳጅ ፍጆታዎችን መቆጣጠሪያዎችን ማግኘት የሚፈልጉ ከሆነ በእነዚህ ስልክ ቁጥሮች ይደውሉልን።